በጆን ዳንኤል ላይቭ ወቅት አዶናይና ጃኒ ያደረጉት ተግባር አነጋጋሪ ሆኗል። ይህ መረጃ ሌሎች ሼር ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። ጆን ዳንኤል ከብዙ ቆይታ በኋላ በላይቭ ሲመለስ አዶናይና ጃኒ ግን በራሳቸውን ዓለም እየቀጩ ነው የነበረው። ብዙ ትኩረት እንዲያገኙም የፈለጉ አይመስልም። በብዙዎች ሲጠረጠር የነበረው የሁለቱ የፍቅር ግንኙነትም እንግዲህ በዚህ መልኩ በግልጽ ታይቷል ማለት ነው። ለማንኛውም አዶናይና ጃኒ እንኳን ደስ አላችሁ፣ ያዝልቅላችሁ፣ ፍቅራችሁ ያበበ የሞቀ እንዲሆን እንመኛለን። አጣነው ሄደብን አጣነው። አትሳፈጥ ስንለው ሰው ቀጥቅጦት ነው አሉ። እንደው ሰው ቀጥቅጦት ምን ሆነ? ሞተ። ጥርሱን በውሃ ነው ያስዋጠው። ከዛ በኋላ ባዶ ጥርሴንም አልሆነም ብሎ ራሱ ላርጎ ገደለ። አየሰው በባዶ ጥርሱ ላለመሆን ነው ራሱን ሲል ያደረገው። ታዲያ ለምን እስማኤል ስፔሻሊቲ ዴንታል ክሊኒክ ሄዶ አያሰራውም ነበር? ለብላት ነኝ ማናቸው እንዴ? ስለ እስማኤል ስፔሻሊቲ ዴንታል ክሊኒክ አታውቅም? ንገረኝ። አሉ የተባሉ የጥርስ ባለሙያዎች ያሉበት ክሊኒክ እንዴት አታውቅም አንተ? እኔም ይኸውልሽ ሸራፋ ነኝ። እኔም ራሴ ሳላጠፋ እንዴ ወሰደኝ እኮ። ታዲያ ወይ ለምን እዛ አትወስዱት? እናንተ ሶነርስ በእኔ ራሱ ልሞት ነው። ወይ የሱን አተናል አንተና ሳከም ነፍሲ ባል አንተና لخوانتني عاسي ጭፈራ ደካሪ ከደይ ታይሶ كاريكنا تشفر عمي مخانا ها نعملو زي زي كفته بليها نعملو زي كفته رسوا كفياتو تشد لي واي عن قدام سخان غير تخليه واي برلا طرموز او غيرهم لخوني نعملو زي خذ اي تو تصير ما تصير عدلا يسمى واي عدلا ولا واي تسمتو عدلا واي جينا لي ولا يقبلي صحدك مكرمه وري زاخي واي صحرني واي جينا بجينا هاي تبطل يا جينا بالله بي مزورب يا فرما جينا راسك غوري تمني وتكر غوري ولا غوري تفينا حبيبي باي نشفر هاي توركي اسمتني انيو اسمتني انيو واو يا اخا نياك دسبر واحد بسبار دي لخوان بلاي سباري لخوان تشفرت انا اي بدي كودي اي سباري كو يا كفت اسمتني انيو بسوري حسوي كو اسمتني وا بجينا وا تأثرت تتكاشد حد شيء يستاهل حد خوي ندي هرجع صغي كذا ልጄ ያልሽ ቀዝነ እኔ ከዛ ልንገርሽ ታሪክ ትልቅ ልጅ ብለው እኔ ከዛ ልንገርሽ ከዛ በስማም የቤቱ ትልቅ ልጅ እኔ ዞር ቺሊሊ ያባቴ አምላክ ቺሊሊ አርገ አላጅ አዳዲስ ቋንቋ
እየፈጠርኩ ማርያም ከዛ ይኸውልሽ እኔ ቮይስን ይልሰቃ አሻይ አይ ከማስሐቅ ይዘህልሽ 5 ደቂቃ መጻሁም እሺ ተለ አይ ምንድነው ያዝከው ቦርሳስ ምንድነው ወይ ወንድሜ መድሃኒ ዓለምን እንደዛ አይደለም እውነቴን ነው እንደዛ እናቴ ታለች እናቴ አንተ ቀን የጣለው ሁሉ ተርበዋል ሰው ሁሉ ተበላሽቷል አይደለም ወንድሜ የእናቴ ነው እዚህ ጋር በጣም ትመጣለች አሁን በጣም ስትመጣ እናቴ ታለች አንተ ውሸታም ምን ልታረገው ይሄ ከባል ያፈነገጠ ነገር ባህል የእናቴ ነው ደግሞ ይሄ ደግሞ ሰይጣን ምንድነው አይደለም እኮ ወንድሜ ተረጋጋ ምንድነው ለምንድነው የምረጋጋው ምን አለ መሰለህ ለምንድነው የምረጋጋው ቆይ ላስረዳ እንዴ ማለት አስረዳኝ ቦርሳውን ምን ልታረግበት ነው እኔ እንጃ ምን ልታረግበት ነው አትናገር በቃ እኔ እንጃ ተያዝኩኝ እኮ በቃ ና አንተ መግባት ያለ ስለዚህ መብላታች ምግብ እንዳልበላ ተከልክያለሁ ይሄንን ለሚዲያ አጋልጣለሁ ብሏል። መረጃ ሌሎች እንደ ሼር ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። ታዋቂው ሼፍ ዮሐንስ በቤተሰብ ጉዳይ ችግር ውስጥ መግባቱን በቪዲዮ አሳውቋል። በቤተሰባችን ሬስቶራንት ውስጥ በ5 ዓመት ታናሽ እህቴ አማካኝነት ሰራተኞችን በማሳደብ ምግብ እንዳልበላ ተደርጊያለሁ። ቢያንስ ምግብ የምንበላበት ላውንደሪ የምንጠቀምበትና ሌሎች አገልግሎቶች የምናገኝበት መንገድ ሊታሰብ ይገባል። ይህም አይሆን ከሆነ ግን ለብዙ ዓመት ሚዲያ ላይ የቆየው ሰው ስለሆነ ጉዳዩን በሰፊው ወደ ሚዲያ ይዤ እወጣለሁ ብሏል። ሼፍ ዮሐንስ እንግዲህ ብዙ ለምግብ አይሆንም ብለን የምናስባቸውን ነገሮች በተለየ ሁኔታ ሰርቶ ሲመገብ እናያለን። ምናልባት ምክንያቱ ይሄ ሊሆን ይችላል ተብሎ ይገመታል። ለማንኛውም ይህንን ጉዳይ እንዴት አገኛችሁት? አንተ ባለቅኔ አይ ለቤን ያለ ከልካይ ዘረፍክብኝ ወይኔ ቀመስከኛሉ መድኃኒት በጠላ አንተን አስወድዶ ሌላ የሚያስጠላ በሜሪ አርምዴ ባስናቀች ክራር ጠብቅሃለው ከትዝታ ጋር አድራ እንዳትቀር ደስታ እንዴት እንዳረገኝ ያሁን በዛሬው ቀን ካጠገብ ስገኝ አንዴ ሳቅ አንዴ እምባ ደስ አለኝ በካባ ሳየ የኔ አበባ